ቲክቶክ ላይ ስትገቡ የሚመጡላችሁ ኮንተንቶች በጠቅላላ እናንተ ፎሎ ከማታደርጓቸው አካውንቶች ናቸው የመጡት። ከዛ በተጨማሪ ፌስቡክ ላይ ስትገቡ ደግሞ የእናንተ ጓደኛ ወይም የቅርብ ሰው ላይክ ያደረገው ወይም እሱ ያየው አይነት ኮንተንትን ይመጣላችሁ። ሶሻል ሚዲያ በዚህ መልኩ ነው የሚሰራው። ይህንን ግን ሁለት ቦታ ከፍለን ማየት ይኖርብናል። የመጀመሪያው እንደነ ቲክቶክ አይነት ፕላትፎርሞች የራሳቸው የሆነ አልጎሪዝም አላቸው። አንድ ሁለተኛ ደግሞ እንደነ ፌስቡክ ያሉ ሶሻል ሚዲያዎች ደግሞ የራሳቸው የሆነ አልጎሪዝም አላቸው። ወደ መጀመሪያው ልመልሳችሁ። ፌስቡክ የራሱ የሆነ አልጎሪዝም አለው። ፌስቡክ ብቻ ሳይሆን እንደነ ሊንክድን እንደነ ኢንስታግራም እና ሌሎችም ፕላትፎርሞች አሉ። እነዚህ ፕላትፎርሞች የሚጠቀሙት አልጎሪዝም አብዛኛውን ጊዜ ኮኔክሽን ላይ ቤዝ ያደረገ ነው። ኮኔክሽን ላይ ወይም ሶሻል ላይ ኔትወርክ ላይ ቤዝ ያደረገ ነው ማለት። ስለዚህ እገሌ ላይክ አድርጎታል፣ እገሌ ፎሎ አድርጎታል፣ እገሌ የገሌ ጓደኛ ነው፣ ሙቹዋል ፍሬንድ ነው እያለ ኮንተንቶችን ከአንድ ዩዘር ወደ ሌላ ዩዘር ስሩ ኔትወርክ ትራንስፈር ያደርጋቸዋል ወይም ስፒድ እንዲያደርጉ እድል ይፈጥርላቸዋል ማለት ነው። ሁለተኛው እንደነ ቲክቶክ እንደነ ኤክስ ወይም ትዊተር አይነት ፕላትፎርሞች ኮንተንትን ይይዙትና እዚህ ኮንተንት ላይ የትኛው ዩዘር ኢንተረስትድ ነው፣ የትኛው ኮንተንት ላይ የትኛው ዩዘር ከዚህ በፊት ኢንጌጅ አድርጓል፣ ረጅም ጊዜ አሳልፈዋል፣ ሰርች አድርጓል የሚለውን ነገር ለርን ያደርጋሉ። ከዛ በኋላ እያንዳንዳችን ፊድ ላይ እኛ ፎሎ ባናደርገውም ያን አካውንት አይተነው ባናቅም ያደርገዋል። ያንን አይነት ኮንተንት ስለምንወድ ወደኛ ፊድ ፑሽ ያደርግልናል ማለት ነው። ኦኬ አንድ ነገር ልጨምርላችሁ። ቲክቶክ ላይ ኮንተንት ሼር ስታደርጉ ፎሎወርስ ኖራችሁም አልኖራችሁም ማተር አያደርግም። ሜን ቲንግ ማተር የሚያደርገው ነገር ምንድነው? እናንተ የምታዘጋጁት ኮንተንት ቲክቶክ ላይ ኦዲየንስ ይወደዋል ወይ ይፈልገዋል የሚለውን ነገር መመለስ መቻል አለብን ማለት ነው። እሱን ከመለስን ብዙ ሪዛልቶችን በአጭር ጊዜ ቲክቶክ ላይ ማምጣት እንችላለን። ሜክ ሹር ኮንተንቶቻችሁ አውተንቲክ እና ኦሪጂናል መሆናችሁን እንዳትረሱ። የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን።